የዳቢሎስ መካድ ነው። እግዚአብሔር ዳቢሎስ ሲክድ እና ሲያምጽ የሚያመልከውን ምስጋናው እንዳይጓደል የሚያመልከውን አዳምን ፈጠረ። መመለክ ስለሚፈልግ እግዚአብሔር ማለት ነው። ላሳይሽ ባቢ፣ አንዴ በትልቁ ነው ይፈቀዳል አይደል ባቢ? ኧረ ተመልከቼ ድገማት ከእንደገና ሐሰን እኔም እንድማር በደንብ እስቲ ድገማት ከእንደገና መጀመሪያ ያልካት ፕሊዝ። እግዚአብሔር አዳምን የፈጠረበት ትልቁ ምክንያት እንዲመለክ ምስጋናው እንዳይጓደል ነው። ለምን? ዳቢሎስ ስለካደ ስላመፀ አዳምን ምን አደረገ? አዳምን ፈጠረው። ለምን? እንዲመለክ እግዚአብሔር የሚያመልከውን የሚያመሰግነውን አዳምን ፈጠረ። ይሄ ይታያቸዋል አይደል? አማርኛ 80 አሃዱ መጽሐፈ መቃብያን ተመልከች። ይሄው እዚህ ጋር መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ጀምሮ ነው ታሪኩ ያለው። እስኪ በጨረፍታ ላንብብልሽ ለምን እግዚአብሔር ለምን አዳምን እንደፈጠረው ማለት ነው። ጌታውም አዳምን ይቤዠው ዘንድ አለው፣ አንተንም ያሳፍርሃል፣ በጉንም ከተኩላ አፍ ያድነዋል። ነገር ግን አንተ የገዛሃቸውን ሰዎች ከአንተ ጋር ይዘህ ወደ ጥፋት ትሄዳለህ። የፈጣሪያቸውን የእግዚአብሔርን ሕግ የጠበቁ ግን የእርሱ ዕድል ፈንታ ያደርጋቸው ዘንድ የፈጣሪያቸውን የእግዚአብሔርን ሕግ እንዳንተ ካልተላለፉ ከቅዱሳን መላእክቱ ጋር ያመሰግኑት ዘንድ ከክፉ ስራ ከሰወራቸው ከፈጣሪያቸው ከእግዚአብሔር ጋር ደስ ይላቸዋል። አንተ ግን አለው ለዳቢሎስ ከመላእክቱ ጋር ታመሰግነው ዘንድ እንደ አንተ ካሉት ሁሉ ይልቅ መርጦ አሳይቼሻለሁ። ቪዲዮውን ልዝጋው። እሺ ላነባው ነው። እሺ ኔትወርኩ እየተበላሸ ስለሆነ የአውስትራሊያ ኔትወርክ ባቢ ሊስቅ ነው እንግዲህ። ከእግዚአብሔር ደስ ይላቸዋል። አንተ ግን ከመላእክቱ ጋር ታመሰግነው ዘንድ እንደ አንተ ካሉት ሁሉ ይልቅ መርጦ የሰጠህ እግዚአብሔር በትዕቢትህ ከፍ ያለ ዙፋንን ነሳህ አለው ለዳቢሎስ። አንተም ታበይህ፣ ዳቢሎስም ተባልህ፣ ሰራዊቶችህም አጋንንት ተባሉ አለ። ተመልከቺ፣ ሰይጣን ዳቢሎስ የተባለበት ምክንያት በመታበዩ ነው፣ በትዕቢቱ ነው። በትዕቢትህ ከፍ ያለ ዙፋንን ነሳህ፣ አንተም ታበይህ፣ ዳቢሎስም ተባልህ፣ ሰራዊቶችህም አጋንንት ተባሉ አለ። የዳቢሎስ ሰራዊቶች አጋንንት ይባላሉ። እግዚአብሔርን የሚወዱት ግን እንደ ቅዱሳን መላእክት ለእርሱ ወገኖች ይሆናሉ። የሚያመሰግኑ ሱራፌልና ኪሩቤልም ክንፎቻቸውን ዘርግተው ያለማቋረጥ ያመሰግናሉ። ከሰራዊትህ ጋር ሁልጊዜ ታመሰግነው ዘንድ ምስጋናን በትዕቢትና በስንፍና አጠፋህ። እንደ አንተ ያለ መፍጠር የማይቻለው መስሎ፣ ተመልከች አሁን አስተውይ። እንደ አንተ ያለ መፍጠር የማይቻለው መስሎ አንተ የፈጠረህ እግዚአብሔርን ምስጋና በዘነጋህ ጊዜ 10ኛ ነገድ አድርጎ የፈጠረው የእግዚአብሔር ምስጋናው እንዳይጓደል አንተም ከወንድሞችህ አንድነት በተለየህ ጊዜ የፈጠረህ እግዚአብሔር ምስጋናው እንዳይጎድል አንተም በልቦና ትዕቢት የፈጠረህ እግዚአብሔርን ምስጋና ቸል ባልህ ጊዜ እርሱም በተቆጣና በተዛበተብህ ጊዜ ከሰራዊቶችህም ጋራ በገሃነም እንቅጥቅጥ ባጋዘህ ጊዜ አለ። እቺን በቪዲዮ ላሳይሽ፣ ቢጫ ያደረኩበት ማለት ነው። በቅዱሳት እጆቹ ከምድር መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምንም በመልኩና በምሳሌው ፈጠረው። ምስጋናው በአንተ ጉድለት ይሞላ ዘንድ በእጁ በፈጠረው ሁሉ ላይ ሾመው። የመሬታዊው ምስጋና ከሰማያዊው ምስጋና ጋር ተጨመረ፣ ምስጋናቸውም እኩል ሆነ። አንተ ግን በትዕቢትና በአንገትህ መደንደን ተሰደድህ፣ ከፈጠረህ ከእግዚአብሔር ጌትነትም ወጥተህ ራስህን አጠፋህ። የእግዚአብሔርነቱ ምስጋና እንዳይጎድል እግዚአብሔር በፈቃዱ ምክር የሚያመሰግነውን ፈጥሯልና ምስጋናው እንዳይጓደል እወቅ። እርሱ ሳይደረግ ሁሉን ያውቃልና ትእዛዙንም እንደምታፈርስ ሳይፈጥርህ አወቀ። ዓለም ሳይፈጠር በእርሱ ዘንድ የተሰወረ ምክር ነበረና
በካድኸው ጊዜ ባሪያው አዳምን በመልኩና በምሳሌው ፈጠረው እያለ ይናገራል። አሁን የተፈጠረበትን ዓላማና ኢላማውን ነገርኩሽ አይደለ? ይሄን አንብበሽው አስተምሮት መምህራኖች አስተምሮት ያውቃሉ ይሄንን ነገር በአደባባይ ሲጀመር ሞስት ኦፍ ዘ ታይም ገድላት ሰዎች እና የማርያም ታምራት ነው የሚነበቡት ከቤተ ክርስቲያን ውስጥ። ከዛ ቁጭ ብለን ከንፈራችን እንደዚህ መጠን ምናምን ነው የምንመለሰው። ኢቨን እንኳ ፕሮቴስታንቶች ትክክለኛው መጽሐፍ ቅዱስ ለምን አታስተምሩም እያሉ የሚጋጩት ለዛ ነው። ሲጀመር በቤተ ክርስቲያን ውስጥ ስለ ማርያም፣ ስለ አርሴማ ማርያም፣ ስለ ገድላት፣ ስለ ጻድቃን ነው ተረት ተረት የሚወራው። አሁን ደግሞ ሌሎች ፕሮቴስታንቶች እና ሌሎች በ66ቱ ብቻ የሚያምኑ ሰዎች ይሄንን መጽሐፍ የማይቀበሉ ትልቁ ምክንያታቸው የኢየሱስን መሰቀልና የኢየሱስን መስዋዕት መሆን ገደል ስለሚከትባቸው ነው። አዳም ባደረገው ድርጊት ተጸጽቶ ከኃጢአቱ ይቅር ስለተባለ አዳም ይቅር ከተባለ የኢየሱስ መንገላታት፣ የኢየሱስ መሞት ምንድነው ጥቅሙ? ማታለያ ከረሜላ ነው የሚሆነው። አሁን እሱን ላንብብልሽ፣ ተመልከች። እነዚህን በቀይና በቢጫ አድርጌ ከፋፍዬ ያስቀመጥኳቸው በቀይ የተጻፉ ጽሁፎች ዳቢሎስን የሚመለከቱ ስለሆኑ ነው። በቢጫ ያደረኳቸው ደግሞ አዳምን የሚመለከቱ ስለሆኑ ነው። ጉዳዩ ያለው ከቁጥር 23 ጀምሮ ነው። ምን አለ? ወይም ከቁጥር 21 ጀምሮ ላንብብልሽ። እግዚአብሔር የትዕቢተኞችን ነገር ቸል ይላል፣ የፈረስንም ኃይል አይወድምና በሰው ጉልበትም ደስ አይለውምና፣ ነገር ግን እግዚአብሔር በሚፈሩትና ስለ ኃጢአታቸው ጮኸው በሚያለቅሱ ደስ ይለዋል አለ። ተመልከቼ፣ አንተ በንስሐ መናዘዝ ተሳነህ ይለዋል ለዳቢሎስ። ያ መሬት ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። ያ መሬት የተባለው አዳም ነው። አዳም የተፈጠረበት ግብአተ ማቴሪያሉ ከመሬት ስለሆነ ማለት ነው። እየገባሽ ነው? አዎ። አንተስ አለው ለዳቢሎስ በልብህ ትዕቢትና በአንገት መደንደን የሰላም መንገድን አላወካትም፣ ንስሐንም አላወካትም። በንስሐ በለቅሶና በእንባ በፈጣሪ በእግዚአብሔር ፊት መናዘዝ ተሳነህ። ያ አመድና መሬት የሆነ ድሃ ግን በለቅሶና በእንባ ወደ ንስሐ ወደ ሰላምና ወደ ትህትና መንገድ ተመለሰ። አንተስ ለፈጠረህ ለእግዚአብሔር ራስህንና የልብህን ቀፈት አላዋረድህም። እርሱ ግን በበደለው በደል ራሱን አዋርዶ ተናዘዘ፣ አልታበየምም። ያንም ስህተት የፈጠረው እርሱ አይደለም ከአንተ የተገኘ ነው እንጂ አለ። ይሄ ራሱ ሌላ ጉድ የሚያፈላ ነገር ነው። ለምን ቢባል በዘፍጥረት ላይ ታሪኩ የሚተረከው እባብ ሔዋንን እንዳሳሳታት ከዛ በኋላ እንደተረገመና እግር አልባ እንደሆነ ነው አይደል እንዴ? ተመልከቺ፣ እባብ ሔዋንን ስላሳታት ተረገመ፣ እግር አልባ ሆነ። ከዛ ሔዋን ደግሞ መጣ አዳምን አሳተችው። እሷ ደግሞ እግዚአብሔር ምን ብሎ ረገማት ይሉናል? በምጧ ቀን ተመልከቺ፣ ስትወልድ አመጣና ተቸግራ ነው የምትወልደው። ያ ነገር ለምንድን ነው? አዳምን ስላሳሳተችው ነው ይሉናል። ይሄ ተፈጥሮ ናቹራል ኦርደር ሆኖ እያለ እንዴት ነው በሴቶች ላይ እርግማን የሚሆነው? እኮ ይሄ እኮ ተፈጥሮ ነው። ይሄ እኮ ተፈጥሮ ነው። አንቺ ያ ነገር ራሱ ላለማማጥ ላለመቸገር ያለሽ አማራጭ ምንድን ነው? አለማግባትና አለመውለድ ነው አይደል እንዴ? ነገር ግን እንስሳቶች ሲያመጡ የለ እንዴ ተረግሞ ነው እንዴ? ይሄ ነው ችግሩ። ሲጀመር ሴት ሆነሽ የተፈጠርሽው ወደፊት ወንድ አግብተሽ አርግዘሽ እንድትወልጂ ነው እኮ አላማና ኢላማው። የሴት መሆንን አላማና ኢላማ አይደል እንዴ? እንዴት ነው ያንቺ መውለድና ማማጥ እርግማን የሚሆነው? ይሄ ራሱ ፉርሽ ነው። ምን አለ ሰይጣንን እዚህ ጋር ሲወቅሰው፣ ያንም ስህተት የፈጠረው እርሱ አይደለም ከአንተ የተገኘ ነው እንጂ ወንጀልን ፈጥረህ አውጥተኸዋልና በትዕቢትህም ከአንተ ጋር ወደ አንተ ጥፋት ወሰድኸው። ሁለታችሁም ሁሉ ሳይፈጥራችሁ አውቋችኋልና አካሄዳችሁንም አውቋልና ይህ የተደረገ በልብህ ትዕቢት እንደሆነ እርሱ ያውቃል። ያን የትዕቢት ተንኮል የሌለውን ግን በንስሐ በለቅሶና በእንባ መለሰው። አንተ ግን በልብህ ትዕቢት በንስሐ መናዘዝ ተሳነህ። በድሎ በንስሐ የማይናሰሰው ከቀድሞ በደሉ ይልቅ በደሉን ያከፋልና አለ። ተመልከች፣ አስተውይ እዚህ ጋር
አንተ ግን በልብህ ትዕቢት በንስሐ መናዘዝ ተሳነህ አለው ለዳቢሎስ። በድሎ በንስሐ የማይናዘዝ ሰው ከቀድሞ በደሉ ይልቅ በደሉን ያከፋልና አለ። እንዴ እኔ ዝሙት ሰርቼ ያን ዝሙት የሰራሁትን ነገር ማቃልለው እባክህ አታካብድ የምንለው ነገር አለ አይደል እንዴ? ሰዎች ወንጀል ስንሰራ ይችማ ምን አላት እንላለን። ወንጀሉን ሰርተነው እያለን ጭራሽ የሰራነው ወንጀል ራሱ እናቃልላለን። ይሄ ራሱ በጣም ትልቅ ከባድ ነገር ነው እያለ ነው እግዚአብሔር እዚህ ጋር። እንደዚህ ብሎ መናገሩ ራሱ በጣም ሌላ አመጽ ነው፣ ወንጀሉን ከመስራቱ ጋራ አምነህ ንስሐ እንደመግባት ንስሐ መግባት እንደመግባት አዎ ጭራሽ እናቃልለዋለን። ይችማ ምን አላት እንላለን። እባክህ አታካብድ፣ ኧረ አትጠጣ፣ አትስከር፣ አትንዘላዘል፣ ሰዎችን አትሳደብ ሲባል እባክህ አታካብድ እንላለን። ይሄ የሰው ባህሪ ነው። ነገር ግን ምንድን ነው የሚለው? በድሎ በንስሐ የማይናዘዘው ከቀድሞ በደሉ ይልቅ በደሉን ያከፋልና አለ። ነገር ግን በድሎ አለ ተመልከች እዚህ ጋር። ነገር ግን በድሎ በፈጣሪው በእግዚአብሔር ፊት የሚናዘዝና የሚያለቅስ እርሱ በእውነት ንስሐ ገባ፣ የጌታውንም ልብ ያራራ ዘንድ የመዳኑን መንገድ አገኘ። ድነት እንዲህ ነው የሚገኘው። እንደ ሰው ኃጢአት ሊሰራ ይችላል፣ ሊያደናቅፈው ይችላል፣ ሊሳሳት ይችላል። ለዛ ለተሳሳትንበትና ላጠፋነው ጥፋት ሌላ ማንነት መጦ የሚሰቀልልን የሚከፍልልን ነገር ሳይሆን ነገር ግን በድሎ በፈጣሪው በእግዚአብሔር ፊት የሚናዘዝና የሚያለቅስ እሱ በእውነት ንስሐ ገባ፣ የጌታውንም ልብ ያራራ ዘንድ የመዳኑን መንገድ አገኘ። በጌታውም ፊት ተናዘዘ፣ ጌታውም በባሪያው ላይ ይቆጣ ዘንድ ቀድሞ ከመከረበት ያቀልለታል። በብዙ ንስሐና ስግደት ተናዟልና የቀደመ ኃጢአቱንም ይቅር ይለዋል። ወደ ቀደመ በደሉም ካልተመለሰ ይህንም ካደረገ ይህ ፍጹም ንስሐ ነው። አዳምስ ፈጣሪውን ማሰብና ለፈጣሪው መናዘዝን አልዘነጋም። እንዴ አልዘነጋም። ታዲያ እንደዚህ ማሰብና አልዘነጋም። ታዲያ እንዴት ነው ይሄ ተጽፎ? አዳም 900 ምናምን ዓመት ኖሮ ነው የሞተው አይደል እንዴ? በዘፍጥረት ታሪካ ታዲያ ኢየሱስ ከሺህ ዘመናት በኋላ መጥቶ እንዴት ነው ለአዳም ክፈል አትክፈል፣ አይሁዶች ገደሉት አልገደሉት፣ ሰቀሉት አልሰቀሉት፣ ልትገዱኝ ትፈልጋላችሁ እያለ የሚሞገታቸውን ከገደሉት በኋላ አይ ለሰው ልጆች ኃጢአት ነው የተሰቀለውና የሞተው ብለው ለኛ ከረሚላ እንዴት ነው የምንልሰው? ይሄን ከረሚላ ወንድሜ ሐሰን በነገራችን ላይ እኮ ማለት ነው እኔ በጣም ብዙ እንትኖች ላይ ላይቭ ስትሪሞች ላይ አይቻለሁ። ኦርቶዶክሶች አሁን ተወጣው በኋላ ማለት ነውና መጽሐፍ ቅዱስ አያስተምሩም። የሚያስተምሩት እንዳልኩት ገድላት ነው። እና የሆነ ጊዜ ምን ሲሉ ሰሙት? አባቶች ስር ቁጭ ብላችሁ ተማሩ፣ መጽሐፍ ቅዱስን ወደ ሌላ አትማሩ። መጽሐፍ ቅዱስን ታነበባችሁ በግላችሁ ተጠራጣሪ ትሆናላችሁ፣ እንደ መናፍስቶች እንደ ፕሮቴስታንቶች መናፍቅ ነው የሚሏቸው፣ እንደ መናፍቆች። ምክንያቱም መጽሐፍ ቅዱስ ይሄ ትውልድ ታነበበ እውነቱን ያውቃላ። ስለዚህ እዛም ቁመው ሲሰብኩ ስለ ገድላትና ስለ ተረት ነው የሚያወሩ፣ ስለ ማርያም ነው የሚያወሩ። እኔ ተረተራቸው በጣም ግር የሚለኝ ባይዘወይ ማለት ነው እዛ ጋር ጠያቄ ትውልድ ጠፍቶ ሳይሆን ቄሶች እውነቱን ሳያውቁ ቀርተው ሳይሆን ማለት ነው የኢጎ ጉዳይና የእንጀራ ጉዳይ ሆኖባቸው ነው። አሁን እውነቱን ሲያውቁ እውነቱን አንድ አምላክ እንዳለ ሲያውቁ ስለ አንድ አምላክ የሚሰብኩ ሰዎች እኮ ተሰደዋል እኮ ተሰደው አሁን እኮ እነሱን እያጋለጡ እኮ ነው። ባይዘወይ እኛ ሀገር ላይ ምናልባት እናንተ እኔ ወደ ክፍለ ሀገር ወደ ጎጃም ስላደኩ እኔ ወዳለሁበት አካባቢ ፍጹም ሙስሊም የለም በእድገቴ ማለት ነው። ወደ ባህር ዳር ምናምን ወደ ሞጣ ሙስሊም አለው። እኔ ወዳለሁበት ምንም አይነት ሙስሊም ስለ ሙስሊም ምናምን ነገር አናውቅም። ገበያ ሲመጡ ነው የምናውቃቸው። እነሱንም አትጠጓቸው፣ እነሱ ያርዱትን አትብሉ ምናምን ይባላል። አሁን እኔ እዚህ አረብ ሀገር ነው የምበላው። ማን ይረዳው ማን አላውቅም። ማንም ይረዳው እበላለሁ። እንደነሱ ካልቸራል አስተሳሰብ የለኝም። ስለዚህ አሁን እዛ ጋር ያሉ ቄሶች ከአመት እስከ አመት አያርሱም። ከአንድ ወሯን በሙሉ እንትን ባህላት አላቸው። እንደውም ታላላቅ አባቶች ከአመት ምናልባት ከወር 5 ቀን 6 ቀን እንዲሰሩ ቢፈቀድላቸው ነው። ስላሴ ነው፣ የአመቱ ገብርኤል ነው፣ መድኃኔ ዓለም ነው፣ አትስሩ ይባላሉ ማለት ነው። ቄስ እቤቱ አይበላም፣ የቤቱ ምግብ አይጣፍጠውም። ቄስ አያርስም፣ ባል ይሽራላ። ከዛ በተረፈ የክፍለ ሀገር ሰው በእኛ ሀገር ማለት ነው የክፍለ ሀገር ሰው በጣም ያዘምራሉ፣ ያርሳሉ፣ ያጭዳሉ። በሌላ ክፍለ ሀገር ስትሄዱ እንደኛ አይነት ጥብቅ ያለ ቄሶችን የሚቀልብ ማህበረሰብ ስላልሆነ
ያዘምሩና ትርፍ በአመት የሆነ ወይ ወደ ከተማ ወይ የሆነ ልጆቻቸውን ወደ ውጭ ልካሉ ወይ ወደ ከተማ ቤት ይሰራሉ ምናምን እኛ ሀገር ላይ የለም። ያጭዳሉ፣ ይዘራሉ፣ ይለፋሉ። ታመት ሳመት ለቄሶች ነው። ሰው ሞተ ለነሱ ነው የሚደገሰው። ምንም ከተማ ቦታ የላቸውም። ለዘር ራሱ አይተርፋቸውም። እነሱ ናቸው የሚበሉት። አንድ ቄስ 3 እንጀራ ይበላል። ምሳሌ ብቻ ማለት ነው። እኛ ሀገር እኮ በጣም ይገርማል። ምናልባት እናንተ በዛ አካባቢ ስላልቆማችሁ በላይቭ ስትሪም ስለ እምነት ብቻ የሚካሄደውን ነው የምታዩ። ከእምነቱ ጀርባ ህብረተሰቡን ምን ያክል እየበዘበዙት እንደሆነ አታውቁም። ማህበረሰቡ በጣም እንትን ብሏል። ጠያቂ ትውልድ እኮ እንደኔ አለ፣ ግን ቤተሰብ ዛጋ ነው፣ ፋሚሊ ዛጋ ነው። ቤተሰብ ይገረፉባቸዋል፣ ቤተሰብ ይሰደዱባቸዋል። ስንቶች ናቸው የተሰደዱባቸው? ይሄ ምንድነው? እንኳን አይደለም ቄሶች ስንት ዓመት በድቁና የቆዩ ስንት ዓመት መጽሐፍ ቅዱስን ያስተማሩ ይቅሩና የተማሩ ይቅሩና እኔ ራሱ ትናንት መጥቼ እኮ የትኛው እውነት እንደሆነ የትኛው ሐሰት እንደሆነ በኔ ማይንድ እንኳን ራሱ መጠራጠር ጀምሬያለሁ። እነሱ ከመጠራጠር አልፎ እውነቱን ያውቃሉ። ግን የሆድ ጉዳይ ነው፣ የኢጎ ጉዳይ ነው። ልጆቻቸውን የሚያሳድጉ በመማምናኑ እንትን ነው። ስጋ ደግሞ መጥፎ ነው። ስጋ የሚመቸውን ታገኘ ነቅነቅ አይልም። ስለነፍሱ they don't care። ስለዚህ የቄሶችን ፊት አይታችሁ ከሆነ እንደ ዘይት እንደ ቅቤ ነው የሚያቀልጠው። ይበላሉ፣ ይደገሳል። ምዕመናኑ መጽሐፍ ቅዱስ እንዲያነባ አይፈቀድለትም። እኛ ሀገር እኮ ጉድ ነው የምትሉ ጉድ ነው። በጣም እኮ ነው እኔ ሆትም ሆኖ የምናደደው ማለት ነው። ከዛ ስለ ማርያም ስለ ገድላት ሲወራ ይኖርና ትንሽ ቤተክርስቲያን ሲሄዱ ምናምን ነገር ማለት ነው ስለ ማርያም ስለ ተረት ጥሩ ነገር እኮ ይናገራሉ። የሚገርመው ነገር እንደ ቀባ ለማድረግ ወጣቱ ማለት ነው ስለ ገድላት ስለ ተረት ሲያወሩ ይቆዩና ጥሩ ያኔ ወጣቱ የሳተ ነዋ። ወጣቱ የተሳሳተ በመጠጥ በዝሙት የወደቀ ስለሆነ እነዛን ሰዎች ቀባ ለማድረግ አትበድል፣ አትስረቅ ስለ ማርያም እኮ ዛጋ ሲሰብክ ቆይቷል። ውሸቱን ሲሞላ ይቆይና ትንሽ ወጣቱን ደግሞ መንፈሳዊ መስሎ ቀባ ለማድረግ ማለት ነው የእግዚአብሔር ሰው መስሎ ቀባ ለማድረግ አትበድል፣ አትዘሙት ምናምን ይልና ቀባ ያደርግና ጻድቅ ይመስሉና ከዛ ደግሞ ግማሹ ጥላ ይዞ ሊለምን ይወጣል በሰው በተቀመጠበት ማለት ነው። ከዛ ይሄ የክርስትና ስማቸው እየተነሳ ይሄን አርሴማ ይሄን አድርጋልኛለች ወልቅ አድርገው ህዝቡን ይዘርፋሉ። ወልቅ አድርገው ማለት ነው ያችን ይገቡና ይከፋፈላሉ። በዛ ነው ልጆቻቸውን የሚያስተዳድሩ። እውነቱን እኮ ያውቃሉ። እኔ ገረመኝ ማለት ነው። ድግምት ይሰራል ብዬ ያሰብኩ እኔ ከዛ ትውልድ ተፈጥሬ መጠራጠር ተጀመርኩ። በዚህ ልክ እንደዚህ እኔ ካዋረድኳቸው ጠያቂ ትውልድ ጠፍቶ ነው ወይ ነው? የትኛውን መጽሐፍ እየጣፉ ልቦለድ እየጣፉ ይሄንን አንብቡ ብለው ሲሰጧቸው ሲከትቧቸው ጠያቂ ትውልድ ጠፍቶ ነው ወይ ማለት ነው? ተደርጎባቸው ይሄ ድግምት የሚባለው እንዳያነቡ እንዳይጠይቁ እንዳይናገሩ ተደርጎባቸው እኮ ነው። ምዕመናኑ በጣም ተደርጎበታል እኛ ሀገር ላይ ያለው ማለት ነው። እናንተ እኮ ስለማታውቁ ነው። ምናልባት ይሄ ወደ ጎንደር ወደ ክፍለ ሀገር ምናምን ወደ ጎጃም ስለማትሄዱ ሊሆን ይችላል። እዚህ ጋር መጽሐፍ ቅዱስ ላይ ያለውን ብቻ ቁርአን ላይ ያለው መጽሐፍ ቅዱስ ላይ ያለውን ብቻ ክርክር ስለምታዩ ይሆናል። የቄሶች ጉድ እኮ ምንም አያልቁም ማለት ነው። ሰው ሞተ፣ እኔ እኮ ማለት ነው ሰው ሞተ፣ ሳልስት አለ፣ ማግስት አለ፣ 12 አለ፣ 30 አለ፣ 40 አለ፣ መንፈቅ አለ፣ አመታት አለ። ያ ሁሉ ለቄሶች እየተደገሰ ነው። ከሞተ በኋላ ደግሞ ይሄ እንደ ሰርግ እንትን የሚባል ነገር አለ። ይሄ ተስካር የሚባል ነገር አለ። ተስካር ግዴታ ነው። በቃ ሰርግ ሳለ ካልቻልክ ግዴታ የለብም። ያው ዘመን ወጣት እንደውም በጣም ስማርት ስለሆነ ድምቅ ያለ ሰርግ ያን ያክል ዶንክ ብዙ እንትን የላቸው። ሰርግ ግን ማነው ተስካር ግን ግዴታ ነው። የሀገር ሽማግሌ የሀገር ቄሶች ተሰብስበው ኢቨን እኮ ቅዳሴ ተብሎ ዛጋ ይቆማል። ምዕመናኑ እንዲህ ብሎ ነው የሚውለው። ሰው ሲወለድ ክርስትና ጀምሮ ነው ብዝበዛ የሚጀምረው ክርስትና ተብሎ ማለት ነው። ጠላይ እንትን ይላል ምን ይባላል? ቤተክርስቲያን ይሄዳል። በራቸውን ይዘጋሉ ቄሶች። ኑ ይላሉ። ምን እንደሚሉኛ እኮ አናውቅም። ምን እንደሚሉ አናውቅም። ውስጥ እየበሉ ይሁን እየተማከሩ ይሁን የዘረፉትን ብር እየቆጠሩ ይሁን ምን እየጠነቆሉ ይሁን እያፈዘዙ ይሁን አናውቅም። ቢያንስ ቅዳሴም ሆነ ግዝም ሆነ ትራንስሌት ብር ላይ እየተተረጎመልን ቢሆን እሰየው። ምን እንደሚሉ በምን እናውቃለን? ለምንድን ነው ህዝቡ የማይነቃ እኮ ነው የኔ ጥያቄ።